ለአመታት የኢትዮጵያ መንግስትን ደምስሰን 4 ኪሎ እንገባለን ሲል የነበረው ፋኖ ሱዳን መግባቱ ተገለጸ። እንደ ሱዳን ሚዲያ ዘገባ ከሆነ ኢትዮጵያ ታላቁን የአፍሪካ ሩጫ በሱዳን ካርቱም ያዘጋጀች ይመስላል ብለዋል። ለአመታት የኢትዮጵያ መንግስትን ደምስሰን 4 ኪሎ እንገባለን ሲል የነበረው ፋኖ ሱዳን መግባቱ ተገለጸ። ከቅርብ ዓመታት ወዲህ ሰገራውን የጣለበትን ቦታ ሁሉ ርስቴ ነው ሲል የቆየው ፋኖ ምነው ባልተፈጠርኩ እያለ ወደ ሱዳን እየበረረ መሆኑ ተሰምቷል። ለሳምንታት ምንም የጸጥታ ኃይሎች በማይገኙበትን ከተሞች ሲቆጣጠር የነበረው ፋኖ ለ3 ደቂቃ ብቻ በቆየው ውጊያ ተሸንፎ ከሀገር ወጥቷል ተብሏል። እንደ ሱዳን ሚዲያ ዘገባ ከሆነ ኢትዮጵያ ታላቁን የአፍሪካ ሩጫ በሱዳን ካርቱም ያዘጋጀች ይመስላል ብለዋል። ለሚዲያው ቃሏን የሰጠችው አንዲት ሱዳናዊ ዜጋ እንዳለች ከሆነ ኢትዮጵያውያን በሩጫ ጎበዝ እንደሆኑ አውቃለሁ፣ ነገር ግን ኦሮሞች መሆናቸውን እንጂ ፋኖች ናቸው ብዬ በፍጹም አልጠበቅኩም ብላለች። ሌላኛው ሱዳናዊ እንደተናገረው ከሆነ የፋኖቹ ሩጫ በዚህ ፍጥነት ከቀጠለ እንኳን ሱዳን ካይሮ ላይም አይቆሙም ብለዋል። የሰዎቹ እግር አጣጣል አበበ ቢቂላ ሮም ላይ ያሳየ ነው። እንዳሁን ቀነኒሳና ሁሴን ቦልት ሸውዶናል። ፈጣኙ እነሱ ሳይሆን እነዚህ ፋኖች ናቸው ብለዋል። እንደ አውሎ ነፋስ በፍጥነት ወደ ሱዳን እየነፈሰ ያለውን የፋኖ ኃይልን ለማስቆም የሞከረው የሱዳን ፖሊስ እንደተናገረው ከሆነ ሰዎቹ በጣም ፈጣኝ ናቸው፣ በዚህ አካሄዳቸው ከሆነ ውቅያኖስ ላይ እንኳን አይቆሙም ብለዋል። እኔ ልጠይቃቸው ሞክራለሁ አልኩም ያጀማ አጊፍ ያዞል ሆ ያዞል ማሺዌን ቢላቸውም አንዳቸውን ሊሰሙኝ ስላልቻሉ መሽኪለ ከቢር ብዬ ትቻቸዋለሁ ብለዋል።